ተመልከቱ ለማይአድ አጠቃላይ 20 ደቂቃ ተሰጥቶ ለገዢው ፓርቲ 67 ደቂቃ 1 ሰዓት ከ7 ደቂቃ ለምን ይሆን የመደቡት? አሁን ስለተናገሩ ታዳምጣላችሁ። 67 ደቂቃ አሰልቺ 67 ደቂቃ ነው የወሰዱት። ለምን እኩል እንዳልወሰዱ አልገባኝም። ምክንያቱም 19 ዓመት ሙሉ እኮ ያንኑ ታምቡር ሲመጡ ያንኑ ጥሩምባ ሲነፉ ያንንም ግርግር ሲፈጥሩ ነው የቆዩት። ዛሬ ለዛች ግርግር ብለው እንዳይመስላችሁ እኛ አማራጫችን ለህዝብ እንዳናቀርብ ፍርሃት፣ በቃ ንጹህ ፍርሃት። ህዝቡ ያዳምጣል፣ ይገምታል፣ ያስተያያል፣ ይፈርዳል። ካልተናገርን ደግሞ እኛ ኢህአዴግን አይሰማም፣ ማንንም አይሰማም። ስለዚህ ምድረ በዳ ውስጥ ቆሞ ወዴት ሊሄድ እንዲል ነው የሚፈልጉት። እኛ በኋላ ቢቸግረን ቅድም አንድ ሰው እኛ ጋር ይመጣሉ ወይ ያሉት አለ። እኛ ከበር ባህር ሄደን ካስፈለገ እንሰራለን። ከበር እናንተም ትሰራላችሁ። ሁሉ ከበር በር ኃይሉ ይምጣ የሚል አምባገነን ይምጣ ማለት ስለሆነ ልክ አይደለም። ከበር በር የፓርቲ የአካባቢ ተወካዮች ይቀሰቅሳሉ፣ በቋንቋቸው ያነጋግራሉ፣ የህዝብ መግባባት ላይ ይደርሳሉ። ስትራቴጂ አለው። ለምሳሌ አንድ አገር በቅርብ ጊዜ ምርጫ የተካሄደበት እንደው የራሳቸው ልዩ ስትራቴጂ ይዘው ቀረቡ። የነበረው እዛ በህዝብ መሃል ስብሰባ መጥራት መናገር ነበር። ገንዘብም ትልልቅ ሚሊዮነሮችን እየጠየቁ ገንዘብ ማግኘት ነበር። ያን ለወጡና እነሱ ሀገር ይሄ ኢንተርኔትና ቴክኖሎጂ በደንብ የዳበረ ስለሆነ 5 ብር እቀበላለሁ በዚህ መስመር ላይ በዚህ ባንክ ከተቱልን ሲባል ህዝቡ ሁሉ ያው የሰለጠነ ሀገር ነው፣ ሁሉም ኮምፒውተር አለው፣ ሁሉም ለባንክ መላክ መቀበል ይችላል። ከኔ ባንክ ወደ ከሌ አስተላልፍ 5 ብር። ደሃውም ህዝብ እዛ ውስጥ ገብቶ ለሚፈልገው ፓርቲ ገንዘብ ማዋጣት ቻለ። በዚህ ምክንያት ያ ፓርቲ አሸነፈ። ዛሬ ኢትዮጵያ ውስጥ ያን ቴክኖሎጂ መጠቀም አንችልም። እዚህ ቤት ውስጥ ስንት ሰው ነው ለምሳሌ አሁን ኮምፒውተር ያለው የራሱ የቤቱ የለም አይደል? በዛ መንገድ ብንሄድ የምናገኘው ዜሮ ይሆናል። አትቀይሙ። ኮምፒውተር እኔ አለኝ፣ የዓለም ኢንተርኔት ግን ልገባ አልችልም። ኢህአዴግ ከቀን ውስጥ እስከ ሌሊቱ 6 ሰዓት ዘግቶታል። የወሬ ማሳለፍ የወሬ መቀበል መስመር ተዘግቶ፣ ስለዚህ እናንተ ብቻ የቀራችሁ እንዳይመስላችሁ የኢትዮጵያ ህዝብ ሁሉ ነው የታፈነው። ሌላው ቀርቶ በቀደም የአሜሪካን ሬዲዮ ዘግተናል፣ ጃም አድርገናል የሚል የሚያስገርም ወሬ ተነግሮናል። እንደ ድሮው ይክዳሉ ብለን ስንጠብቅ የለም እኛ ይህንን ሬዲዮ አልተመቸንም ብለው ዘጉት። ይሄ እንግዲህ እናንተን በመፍራት ነው። ሬዲዮ በየገጠሩ ስለሚሰማ እነኛ ደግሞ ሬዲዮን የሚያካሂዱት ሁሉንም ፓርቲ እየጠየቁ መልስ ህዝብ ስለሚሰማ ያን ብንዘጋ ህዝብ የሚያገኘው የለም በሚል ነው ያላወቁት። የኢትዮጵያ ህዝብ በድሮ ጊዜ እንዴት ነበር አንዱ ካንዱ ቡድን ጋር የሚነጋገር? እንዴት ነበር? ፈረሰኛ እየላከ እግረኛ እየላከ እኛም ደግሞ በአይሱዙ ጀርባ አቧራ እየጠጡ አደራጆች የሚሄዱበት ጊዜ መጥቶ ከእናንተ መሃል ብዙ ይኖራሉ ይህን ሲሰሩ የነበሩ። ትግል ዘዴ ነው። በዘዴ እስከሄድን ድረስ ህዝብ ጋር እስከደረስን ድረስ ታግለናል ማለት ነው። የትልቅ ሬዲዮ ጋጋታ ኖርም አልኖርም ፋይዳው ይሄን አይደለም።
ምክንያቱም የወያኔ ሬዲዮ የሚደመጥ ሬዲዮ ቢሆን ኖሮ ጥሩ ነው። አይደመጥም። ማንም እኮ ዝጋው እባክህ አንተ ልጅ ዝጋው መስማት አልፈልግም አደነቆረኝ። አሁን 19 ዓመት ነው ይሄን ሬዲዮና ይሄን ቴሌቪዥን ነው የተሻሙ ያሉት። ፓርቲ እንዴት ያደግ ለስልጣን ጉጉ እንደሆነ ለስልጣን ሟች እንደሆነ አሳይቶናል። የስልጣን በሽታ ነው። ወደኛ እንዳይተላለፍ እንታገል። ትልቅ በሽታ እና ጥቂት ሰዎች ስልጣን ሲይዙ በስልጣን መባለቅ የሚባለው ይመጣል። ኢትዮጵያ ውስጥ ገብቷል። ዛሬ በሽታው ወደ ታች ድረስ እየወረደ ነው። ትናንሽ ባለስልጣኖችንም እንደው የተጸናወታቸው የአካባቢ አምባገነኖች እየተፈጠሩ የእናንተ ትግል ከባድ መሆኑን በዛ ነው ያየነው። ደግሞ ውሸት በጣም ይችላል። ውሸት ትናንት ይሄንን አላላኩም ለምን አላየሁም የድሮ እንኳን እከሌ ተገለዋል አዎ ገለናል ብሎ በሬዲዮ ጥሩምባ ይነፋል። አሁን ግን እከሌ ተገለዋል የት ነው እስቲ እናፋልጋችሁ ነው የሚባለው። ይሄ እንግዲህ ልዩነቱ ትልቅ ነው። ድርጊቱ ግን ያው እዚህ ላይ የአሰብ ጉዳይ ቀርቦ ነበር። የአሰብ ጉዳይ ይረሳል ተብሎ ብዙ ጊዜ ተሞክሯል። የኢትዮጵያ ሕዝብ ህልውና ማለት ነው። የባህር በር ኢትዮጵያ እስከሌላት ድረስ የሷ እድገት በሌሎች ታፍኖ የሚቀመጥ ይሆናል። ይሄ ያሰጋናል። ግን ያ ቀን የሚመጣው በዲፕሎማሲ እንጂ በጠመንጃ አይደለም። ይሄን እንድታውቁት እንፈልጋለን። የዲፕሎማሲው ስራ እንዴት እንደሚሰራ ዝግጅት ተደርጓል። ያ ዲፕሎማሲ ደግሞ ውጤት እንደሚያስገኝ እርግጠኛ ነኝ። አንድ ሀገር የማይረባውን ይዞ ቢቀመጥ የሚያገኘውን ቢያጣ ምን እንደሚከተል ያውቃል። እኛ ግን የሚከተለው ሰላማዊ ትግል ነው። አሁንም ሰላማዊ ትግል ነው። አሁንም ሰላማዊ ትግል ነው። ሆኖ የኤርትራ ወንድሞቻችንና እህቶቻችን ያው እንደኛው ናቸው። የኛ ወንድሞችና እህቶች ናቸው። ከእንግዲህ ወዲህ ጠላትነት የለም። ከእንግዲህ ወዲህ ለምንም ለቅንጣት መሬት የምንዋጋበት ምክንያት የለም። እኛ የምንፈልገው ስልጣኔ ነው። እኛ የምንፈልገው እድገት ነው። ትልቅ ሀገር አለ። የሌላውን አናሳ ሀገር አንፈልግም። ነገር ግን ነፃነታችን እንፈልጋለን። የኛ ባህር በር ደግሞ የነፃነታችን መደምደሚያ ስለሆነ ዝም ብለን አንመለከተው። ዛሬ የምናገር ነገ ትዝብት እንዳይሆን አራው ይናን ሪቺ ዲከላቀማውና ባባቂናና ባባቃቲን ንንከራ ጎባቴ ዲዳኖ ኢኪዮታ ኮኔት ባቦባን ከኒ ዳጊዮን ከወሲኒ ሱቅ ሚኒኖ ጎባን ከኩኒ ቃሩ ፉላራ ቆጥኔ ንንከኖ ካደ ባደራ ሂንጌሞ ኪቲ መላቴ እንግዲህ